እንዴት ቆያችሁ ተማሪዎች? ዛሬም ለየት ያለ ወይም ደግሞ አንድ እናንተ ተሰምታላችሁ ብዬ የምገምተው አንድ ጥያቄ ይዤላችሁ ቀርብ ያለ ማለት ነው። እንደዚህ አይነት ጥያቄዎች ስፔሻሊ ጂኦሜትሪ ላይ እንደዚህ ያሉ ጥያቄዎች ሲመጡ እንዴት አድርገን ነው መስራት ያለብን የሚለው ነገር ላይ ለመወያየትና እንዲሁም ደግሞ ምላሽ ለመስጠት ነው። እናንተ ኮሜንት ላይ እንዳስቀመጣችሁ የተለያዩ ጥያቄዎችን ብንሰራ እንዲሁም ደግሞ አንዳንድ ጥያቄዎች ለኛም ብትተውልን ምናምን ብላችሁ ያስቀመጣችሁት ኮሜንት አለ። እጅግ አድርጌ አመሰግናለሁ ስለ ኮሜንታችሁ። እንደተለመደው ደግሞ እናንተም ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አትርሱ፣ አዲስ ከሆናችሁ ማለት ነው። እንዲሁም ቪዲዮዎቹ የምትወዷቸው ቪዲዮዎች ከሆኑ ወደ ተማሪዎች አድርሱልን፣ ያ ማለት ሼር ማድረግ አድርሱልን። ዛሬ ግን ወደ እናንተ የቀረብኩት አንድ መልእክት ስላለኝ ነው። ግን ወደዛ መልእክት ከመግባቴ በፊት አንድ ጉርሻ ስላለ እሷን ጉርሻ አብረን መስራት። እዚህ ጋር እንደምትመለከቱት ኖርማሊ just you have to solve the following problem የሚለው ለምሳሌ እንደዚህ አይነት ጥያቄ ቢመጣ እንዴት አድርገን እኛ ምላሽ መስጠት እንችላለን። እንደምታዩት አይ ቲንክ እጅግ በጣም ቀላል ነገር ስለሆነ አብረን እንስራ ወደ መልእክቱ ከመግባቴ በፊት ማለት ነው። እዚች ጋር ሊጠይቀን የሚችለው just find the value of x በቃ የx ዋጋ እንድንፈልግ ነው የሚጠይቀን ማለት ነው ዋና ትልቁ ነገር። ነገር ግን ምንድነው ማድረግ ያለብን? just እንደዚህ ጥያቄዎች ሲመጡ የመጀመሪያው ነገር ምንድነው ታደርጉት? የተሰጣችሁ ጥያቄ ፊገር ለምሳሌ አሁን የጂኦሜትሪ አይደለም፣ ጂኦሜትሪ ከሆነ ጂኦሜትሪ በደንብ አናላይዝ ማድረግ ነው። ጂኦሜትሪ ፓርቶች ስፔሻሊ በጣም ቲንኪንግ ይጠይቃሉ፣ በጣም ፎከስ አድርገን እንድናስብ ይጠይቁናል ማለት ነው። ለምሳሌ አሁን የጥያቄ ማንም ሰው አንደርስታንድ ያደርገው ምናልባት እኔ ይሄን ግራፉን ፊገሩን ስስለው ካላሳሳትኩት በስተቀር ማለት ነው እንዴት አድርገን የኤክስ ዋጋ እናገኛለን የሚለው ጥያቄ ማለት ነው። ሶ ሌላችሁ የፈለኩት ነገር በዚህ መጀመሪያ ጥያቄው ላይ በደንብ ፎከስ ማድረግ ይጠበቅባችኋል። አሁን የኤክስ ዋጋ ነው የምፈልገው፣ እንዴት አድርገን ነው የምፈልገው? አንድ ነገር ደግሞ አለ ከዚህ በፊት የሰራሁት አንግል ሰም ቴረም ይባል ነገር አለ። አንግል ሰም ቴረም ማለት ውስጣዊ የጎነ ሶስት ውስጣዊ አንግሎች ድምር 180 ዲግሪ ነው። ይሄ የተረጋገጠ ነገር 3 ማለት ነው። ሶ ከዛ ተነስተን አሁን ሶልቭ የምናደርገው እንዴት አድርገን እንስራው? እስኪ ለዚህ ነገር መፍትሄ ሶሉሽን ኦኬ 4x ሲደመር እዚህ ጋር ስንት አላችሁ? 5x ሲደመር ትንሽ የተደበቀች ነገር አለች እዚህ ጋር። ይሄኛው 90 ዲግሪ ነው ፎርም የሚያደርገው፣ እቺ 90 ዲግሪ ነች። 90 ዲግሪ ማለት ነው 90 ዲግሪ የሚለካልን ከሆነ ምንድነው ማድረገው? ፕላስ 90 ዲግሪ እኩል ነው 180 ዲግሪ። 180 ዲግሪ ለምን ተባለ ብላችሁ ከጠይቃችሁ እንደነገርኳችሁ የጎነ 3 1 2 3 ውስጣዊ የጎነ 3 አንግሎች ድምር 180 ዲግሪ ነው። ይሄ አንግል አናውቀውም፣ ይሄም አንግል አናውቀውም። የምናውቀው ግን አንድ አንግል ብቻ ነው። እሱ ማን ነው? ሲ አንግል ሲ እዚህ ጋር የተፈጠረው አንግል እሱ 90 ዲግሪ ነው፣ ማዕዘናዊ አንግል ስለሆነ ማለት። ከዛ በጣም ቀላል ነገር ስለሆነ እዚህ ጋር ምን ታደርጋላችሁ? 4x + 5x 9x ሲደመር 90 ዲግሪ እኩል ነው 180 ዲግሪ ነው። ከዛ ምንድነው የምታደርጉት? እንደዚህ ጥያቄዎች ሲመጣባችሁ 90 ዲግሪ እንደዚህ ነገሮች ሲመጣባችሁ ቀጥታ ምንድነው ዲግሪ ከዲግሪ ጋር ቫሪያብሉ ለብቻ ታስቀምጣላችሁ። 9x እኩል ነው ከ180 ዲግሪ ላይ ሲቀነስ 90 ዲግሪ ታደርጋላችሁ። ይሄ ደግሞ ምንድነው የሚያሳያችሁ? 9x እኩል ነው 90 ዲግሪ ነው። ፈልጉ የሚለንም የኤክስ ዋጋ ስለሆነ በቀላል ነው። ምንድነው የምታደርጉት? 9x over 9 which is equal to 19 degree over 9 then this simple like that የኤክስ ዋጋ ስንት ነው? 10 ዲግሪ ነው። ባይዘ ይሄ ጥያቄ ያገኘሁትኝ ከሚኒስትሪ ወረቅ ሽት ላይ ነው። የሚኒስትሪ ሽት ላይ አግኝቼው ነው። ምርጫ ነው የሚሰጠው which one the following is true about the value of x ነው የሚለው። ከዛ ጥያቄው እንዲካስቀመጠው በኋላ የኤክስ ዋጋ ምርጫ ውስጥ የኤክስ ዋጋ ስንት ነው? 10 ዲግሪ ነው ምን የሚሉ ነገሮች ስላሉ እንደዚህ ጥያቄዎች በሚኖርበት ሰዓት እናንተ መለማመድ ይጠበቅባችኋል ማለት ነው። ስለዚህ ዛሬ ይዤላችሁ የቀረብኩት አንደኛ ይሄ ነው። መልእክታይ ግን ምን መሰላችሁ ተማሪዎች፣ 8ኛ ክፍል ተማሪዎች እንደ ሀገር ነው የምትፈተኑት ፈተናው። ስለዚህ እንደ ሀገር የምትፈተኗቸው ፈተናዎች ደግሞ ለምሳሌ አንደኛ ክልል አላጠና ምናምን የሚል ሂሳብ ስሌት የላቸውም። በአጠቃላይ አገራዊ አንድምታ ስላለ ወይም አገራዊ የሆነ ፈተና ስለምንፈተን ተማሪዎች ከወዲሁ ራሳችሁን ማዘጋጀት አለባችሁ። አንድ ሁለተኛ ደግሞ ፎርም ይሞላ ነበረ ከዚህ በፊት ምናልባት ከወር በፊት ፎርም ይሞላ ስለነበረ ያንን ፎርም ያመልጣቸው ተማሪዎች እስካሁን ባለው መረጃ እንደማይፈተኑ ነው። ኦሬዲ ፎርማቸው ምንድነው ኮምፒውተር ላይ ነው የሚመዘገበው፣ እሱም ሌላ ጉዳይ ነው። ስለዚህ ኮምፒውተር ላይ ካልተመዘገበ ስማቸው እነዚህ ተማሪዎች የመፈተናቸው ያለመፈተናቸው ጉዳይ እስካሁን አልተረጋገጠም። ምናልባት
ሬጂስተር ማድረግ ወይም እንደገና ሬጂስተር ማድረግ አለባቸው የሚለው ኮንሴፕት ሊኖር ይችላል። ሶስተኛ ደግሞ ምን መሰላችሁ ዘንድሮ ተማሪዎች እጅ ላይ መጽሐፍ ስለማይኖር የለም ዘንድሮ ማለት ነው። ስለዚህ ምን እድል አላችሁ ለእናንተ የሚያወጡት ፈተና አገር አቀፍ ቢሆንም ይሄን ያህል ግን ዲቴል ወደ ውስጥ ገብተው አያወጡትም። ምክንያቱም ካላችሁ አንደኛ ተማሪ እጅ ላይ መጽሐፍ የለም፣ ተማሪ በደንብ ዲቴል ስለማያነብ ማለት ነው ያጠናም ብሎ ስለሚታሰብ ማለት። ስለዚህ እድሉ አንደኛ ፓይለትም ጭምር ስለሆነ ማለት ነው ያ ሙከራም ላይ ስለሆነ እድሉ መጠቀም አለባችሁ። 8ኛ ክፍል ተፈታኞች ሁላችሁም ቢያንስ ማለፍ አለባችሁ። ይሄን እድል ቀጣይ ዓመት ስለማይገኝ ቢኮዝ ቀጣይ ዓመት ላይ ለሁሉም ተማሪ ላይ እጁ ላይ መጽሐፍ ስለሚደርስ እጁ ላይ መጽሐፍ ደረሰ ማለት ደግሞ እያንዳንዱ ደግሞ ዲቴል ነው ጥያቄ የሚወጡት። ዘንድሮ ግን ሃይላይት ጥያቄዎች ምናልባት የማውጣት ፕሮባቢሊቲ ስለሚኖረው ተማሪዎች ከወዲሁ ዋና ርዕሶቹና እንዲሁ መያዝ የሚችሉ ፎርሙላዎች ቀመሮችን ይዛችሁ ላይክ እንደዚህ ያሉ ጥያቄዎችን እናንተም ሶልቭ ማድረግ ይጠበቅባችኋል ማለት ነው። የመጨረሻው ምክር ደግሞ ፈተና በደረሰ ሰዓት አጠናለሁ ምናምን የምትሉ ተማሪዎች ከወዲሁ ልንገራችሁ እሱ አይቻልም ማለት ኦፍ ኮርስ ታጠኑ ትችላላችሁ፣ ምናልባት ሊመቻችሁም ይችላል። ነገር ግን እንደዚህ እንት ያጠናን ስልት ብዙም ጊዜ ስኬታማ አያደርግም። ከወዲሁ ምንድነው የምታደርጉት እያጠናችሁ እንዲሁም ደግሞ ያልገባችሁ ነገር ካለ ለቲቸሮቻችሁ ለመምህሮቻችሁ መጠየቅ ትችላላችሁ። ስለዚህ ራሳችሁ ከወዲሁ ማዘጋጀት ይጠበቅባችኋል ማለት ነው። እንዲሰራላችሁ የምትፈልጉ ስፔሻሊ 8ኛ ክፍሎች እንዲሰራላችሁ የምትፈልጉት ነገር ካለ ይሄን ቪዲዮ ካያችሁ በኋላ በኮሜንት ቦክስ ላይ አስቀምጡልኝ። ሁለተኛ ደግሞ ይሄን ቪዲዮ የምታዩ ልጆች ይሄን በዚህ ዩቲዩብ ቻናል ማለት ነው ብዙ የተሰሩ ስራዎች አሉ። ብዙ 8ኛ ክፍል የሰራናቸው ስራዎች ቪዲዮዎች ስላሉ እነሱ ገብታችሁ ብታዩ ተጠቃሚ ትሆናላችሁ፣ አትጎዱም፣ እርግጠኛ ነኝ ማለት ነው። እንዲሁም ደግሞ ያልገባችሁ ነገር ካለ እኛንም ኮሜንት ላይ አስቀምጡልኝ፣ ወዲያው ጨርጨር አድርገን በቪዲዮ መልክ እናስቀምጥላችኋለን። ይሄን ስላዳመጣችሁ እጅግ አድርጌ አመሰግናለሁ። ለዚህ ዩቲዩብ ቻናል ዲስኩ ናችሁ ሰብስክራይብ ማድረግ አዘንጉ። ሰብስክራይብ ስታደርጉ ደግሞ የደወል ምልክቷን ተጫኑ ቢኮዝ ቪዲዮ ሲጫን መልእክት እንዲደርሳችሁ ማለት ነው። ለዛሬ ይዤላችሁ የቀረብኩት ይህን ይመስላል። በቀጣይ ቪዲዮ ወይም በቀጣይ ምሳሌዎች የምንገናኝ ይሆናል ማለት ነው። አመሰግናለሁ።